السلام عليكم ورحمة الله وبركاته ድና የተከበራችሁ ልጅ ማሩፍ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ጓደኞቼ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። በአዲስ ነገር መጥቻለሁ ማለት ነው። ሁላችሁም ትወዱታላችሁ፣ ለሁላችሁም ይጠቅማል። ከዚህ በፊት ዋትስአፕ ቪዲዮም ሆነ ፎቶም ተላልከን ምስጥራዊ ሊሆን ይችላል ተላልከን ያን ነገር ያ ሰው ዳውንሎድ እንዳያደርገው እንዲሁም ስክሪንሻት አድርጎ እንዳያስቀምጥ እንዴት አድርገን ማስተካከል እንደምችል ቪዲዮ ለቅቄላችሁ ነበር ማለት ነው። ያን ያላያችሁት ከሆነ ገብታችሁ እዩት ማለት ነው። ይህ የቻናሌ ስም ነው፣ ልጅ ማሩፍ ቲዩብ የኔ የቻናል ስም ነው። ለቻናል አዲስ ከሆናችሁ ልጅ ማሩፍ ቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ዛሬ የመጣሁበት ኢሞ አዲስ ነገር ለቆልናል። ኢሞ አዲስ ምስጥር ሆነ ነገር ለቆልናል ማለት ነው። ይህ አዲስ ምስጥር ሆነው ነገር ምንድነው? በጣም ደስ የሚለው እኛ በኢሞ የምንጻጻፈውን ነገር ምስጥራዊ ማድረግ እንችላለን ማለት ነው። የተጻጻፍነውን ነገር በስክሪንሻት አንስተው እንኳን ማስቀመጥ ቢፈልጉ እንዳይሰራ ማድረግ እንችላለን ማለት ነው። ቴክስትም ሊሆን ይችላል፣ ቪዲዮም ፎቶም ሊሆን ይችላል። ለሆነ ሰው ምስጥራዊ ሆነ ማንም ሰው ማያውን ለምሳሌ ምስጥራዊ ሆነ ነገር ልከን ያ ሰው ዳውንሎድ እንዳያደርገው ወይንም ደግሞ ወዲያው አይቶ እንዲያጠፋው ነበር ያላክነው። ያ ሰው ደግሞ ዳውንሎድ አድርጎ ይዞታል ወይንም ስክሪንሻት አድርጎ ይዞት ይሆን የሚለውን አሁን ያን ነገር እንዳያደርግ ማድረግ እንችላለን። በኢሞ የምንጻጻፈውን ነገር እያንዳንዱን ነገር ምስጥራዊ ማድረግ እንችላለን ማለት ነው። ስክሪንሻት ማድረግ አይችልም፣ ዳውንሎድ ማድረግ አይችልም። ፎቶ በራሱ ጊዜ የተላላክነው ቪዲዮም ይሁን ቴክስትም በራሱ ጊዜ ይጠፋል ማለት ነው። ማንም ሳያሳቀን፣ ማንም ሳያስፈራራን፣ ማስፈራሪያ ሳያደርገን የፈለግነውን ነገር መላላክ እንችላለን ማለት ነው። በመጀመሪያ ወደ ኢሞአችን እንገባለን ማለት ነው። እዚህ ጋር ለጓደኛዬ ለምሳሌ ጓደኛዬ ሆኜ ነው ማሳያችሁ። ለጓደኛዬ መልእክት ልጽፍ ገባው ማለት ነው፣ ወደ ቻት ቦታ ማለት ነው። እዚህ ጋር ከመላኬ በፊት እዚህ ጋር ከታች በሰርክል ፕላስ ምትላለች እሷን አንዴ ክሊክ አደርጋታለሁ ማለት ነው። ልክ ክሊክ ሳደርጋ በእንደዚህ አይነት መልክ ይመጣልኛል። ስካርቻት የሚል ይመጣልኛል። ይሄንንም ክሊክ አደርጋለሁ ማለት ነው። አያችሁ አሁን ስክሪን ራሱ ተቀየረ፣ ወደ ብላክነት ተቀየረ ማለት ነው። ልክ ለጓደኛዬ አሁን ሰላም ብዬ መልእክት እልካለሁ ማለት ነው። ልክ ለጓደኛዬ መልእክት ሰላም ብዬ ልኬ ጓደኛዬ ጋር ደግሞ ሄጄ ሳየው በእንደዚህ አይነት መልኩ መጥቶልኛል ማለት ነው። ሰው የላከልኝን በእንደዚህ አይነት መልኩ መጥቶልኛል ማለት ነው። እዚህ ጋር ስክሪንሻት የሚል በቁልፍ ምልክት መጣለች። እሷን ክሊክ ሳደርጋት ጓደኛዬ የላከልኝ ምልክት አለ። እሱን ገብቼ ሳየው ሰላም ብሎ ልኮልኛል ማለት ነው። እስካሁንም ለላከልኝ ሰው ሰላም ብዬ ልመልስለት ሰላም ብዬ መልሼለታለሁ ለላከልኝ ሰው ማለት ነው። እዚህ ጋር መጥቼ ሳይ ደግሞ አሁን ያላኩበት ቦታ እሱም ሰላም ብሎ መልሶልኛል ማለት ነው። ልክ እንወጣለን ከኢሞ። ልክ እንደወጣን ከኢሞ ስንወጣ አሁን የተላላክነው ነገር እንዳለ በራሱ ጊዜ ይጠፋል ማለት ነው። ያ ሰው ለላክልን ሰውም እኛም ጋር ይጠፋል ማለት ነው። የተላላክነው ነገር ስክሪንሻት ማድረግ አይችልም፣ ዳውንሎድ ማድረግ አይችልም፣ ይጠፋል በራሱ ጊዜ ማለት ነው። ልክ አሁን ኢሞ ውስጥ ገብተን የተላላክነው ማለት ነው። ልክ ኢሞ ውስጥ ገብተን ስናይ ምንም ነገር የለም፣ በራሱ ጊዜ ኢሞ አጥፍቶታል የተላላክነው ነገር ማለት ነው። ፎቶም ይሁን ቴክስትም ቪዲዮም እንደዛው ነው የሚያጠፋው ማለት ነው። በጣም ትወዱታላችሁ። ማንም ሰው ዳውንሎድ ማድረግ አይችልም፣ ማንም ሰው ማስፈራሪያ አያደርገንም ማለት ነው። ምስጢራዊ ነገሮችን ስንልክ በእንደዚህ አይነት መልኩ መጠቀም እንችላለን ማለት ነው። እንደምትወዱት ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ልጅ ማሩፍ ብላችሁ ሰብስክራይብ አድርጉኝ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።